ሰላም እንዴት ናችሁ? ዲጄ ኤቢ ነኝ። ዛሬ እንግዲህ የቤተሰብ ቀን ብለን ከቤተሰብ ጋር ወደ አርባ ምንጭ ጉዞ ጀምረናል። በጠዋቱ ፍላይት ነው የምንሄደው። በኢትዮጵያ አየር መንገድ የአገር ውስጥ በረራ ውስጥ ቁርስ በላበላ አድርገን በኩራታችን በኢትዮጵያ አየር መንገድ ወደ አርባ ምንጭ ሄደን፣ አርባ ምንጭ ሞቅ ያለ አየር አለው። በጣም ደስ ይላል። ሞቅ አየር ለምትወዱ በክረምት የማጠብቁት ነው። በጣም አሪፍ ነው። አርባ ምንጭ ኤርፖርት ደረስን። አርባ ምንጭ ኤርፖርት እንደደረስን አቡሽ ጋሞና ጓደኞቹ በጣም ደማቅና ደስ የሚል አቀባበል አድርገውልናል። አቡሽ በጣም እናመሰግናለን። አርባ ምንጭ ከሄዳችሁ ግን አቡሽን አግኙት። የሚገራርሙና በጣም ማታውቋቸው ቦታቸውን ያሳያቸዋል። ከዛ በኋላ እንግዲህ ቡክ ያደረግነው ፓራዳይዝ ነው። ወደ ፓራዳይዝ ጉዞ ትንሽ አረፋል፣ ልብስ ቀይርና ወጣ። እዚሁ አርባ ምንጭ ከተማ ተራራ ላይ ከፍ ብሎ ወዳለው ማርያም ገዳም ሄድንና ለመብላት ውበቴ ወደሚባል ቤት ይዘውን ሄዱ። አርባ ምንጭ ሄዱ። መቼም ጥሬ የሚወድ ሰው ጥሬ ስጋ አለመብላት ትክክል አይደለም ብለን እናስባለን። ሄደን እንግዲህ ማንጾመው ጥሬ ስጋችንን በላን። ከዛ በኋላ ያለው እንግዲህ በቀጣይ ቪዲዮ እነግራችኋለን። ይመቻችሁ።